አሁን በተሰማ መረጃ ህዝባዊ ወያኔ ሓርነት ትግራይ ህወሓት ትላንት ሰኞ የፕሪቶሪያው ስምምነት አደራዳሪ ከነበሩት መካከል አንዱ የሆኑት የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ በትግራይ ድንገተኛ ጉብኝት ማድረጋቸውን አስታወቀ። የኦባሳንጆ የመቀሌ ጉብኝት አስቀድሞ በመደበኛ መርሃ ግብርና በቀጠሮ የተያዘለት እንዳልነበር ዛሬ ማክሰኞ የህወሓት ሊቀመንበር በደብረጽዮን ገብረ ሚካኤል የሚመራው አስተዳደር ባወጣው መግለጫም አስታውቋል። የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉንና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል መካከል የተደረገው ውይይት በህወሓትና በፌዴራል መንግስቱ መካከል የተፈጠረውን ውጥረት ለማርገብ ላይ ያተኮረ እንደነበር መግለጫ ያመለክታል። ህወሓት የሚመራው የትግራይ ክልል አስተዳደር ከፌዴራል መንግስቱ ጋር ድርድር ለመጀመር መሰረታዊና ቁልፍ ናቸው ብሎ የሚያምናቸውን ቅድመ ሁኔታዎች ማስቀመጡም ተነግሯል። የክልሉ መገናኛ ቢሮ እንደገለጸው ትግራይ ለድርድር ያላትን ቁርጠኝነት ጠብቃ ብትቀጥልም ባለፉት 4 ዓመታት ሲካሄድ የነበሩት መሬት ላይ ያለው ሁኔታ ከከፋ ደረጃ ወደ ይበልጥ አስከፊ ደረጃ በማሸጋገር ውጭ ውጤት ያላመጣ ውይይቶችን ለመድገም ግን ምንም ፍላጎት የላትም ብለዋል። ትናንት ወደ መቀሌ ተጉዘው የነበሩት የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ስለ መቀሌ ጉብኝታቸው እስካሁን በይፋ የተናገሩት ነገር የለም። የትግራይ ክልላዊ መንግስት መግለጫ ግን ከፌዴራል መንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንታት እመለሳለሁ ማለታቸውን አመላክተዋል። የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ የፌዴራል መንግስትና የትግራይ ክልላዊ መንግስትን የገቡበትን እሰጥ አገባ ለመፍታት ይሳካላቸው ይሆን? አብረን የምናየው ይሆናል። አጫጭር መረጃዎችን የምናደርሳቸው ይሆናል። ቻናሉን ፎሎ ማድረግ አይረሳ።